ይህንን የማታደርጉ ከሆነ ለሚደርስባችሁ ነገር ቀድማችሁ ተዘጋጁ ማለት ነው። እና ታዲያ ማድረግ ያለብን ነገር ምንድን ነው ማለታችሁ አይቀርም። የዚህ ቼታችን በጣም ነው ያሳዘነችኝ። እንዴት አውጥተው እንዲወረውሯት፣ ልብሷን እንዴት አውጥተው እንዲወረውሯት፣ የሆነ ሻንጣ 10 ኪሎ የምትይዝ ሻንጣ ናት፣ አውጥተው ወረወሯት። እሷንም አውጥተው ወረወሯት። እያለቀሰች ነው፣ ቪዲዮ እየቀረጹ ነው እንደዚህ ያደረጓት ማለት ነው። በጣም በሚያሳዝን ሁኔታ እዚህ ሀገር ላይ ሆናችሁ የትኛውም አረብ ሀገር ላይ እናንተ ብልጥ ካልሆናችሁና የራሳችሁን እርምጃ ካልወሰዳችሁ በስተቀረ እንደዚህ ሆኛለሁ እንደዛ ሆኛለሁ የማንኛውም ፊት ላይ መጋፈጥ አቅም የላችሁም፣ የለንም። ስለዚህ ታዲያ ምንድን ነው ማድረግ ያለብን ማለታችሁ አይቀርም። ዛሬ በጣም ወሳኝ ነገር ልነግራችሁ መጥቻለሁ። አጠቃላይ አረብ ሀገር ለምትኖሩ የትኛውም ሀገር ኑሩ፣ እነዚህን ነገሮች ካላደረጋችሁ እመኑኝ መጨረሻችሁ ጸጸት፣ ለቅሶ፣ እንባ፣ መጸጸት ስታነቡ ትኖራላችሁ። ማንም ሰው አቤት የሚላችሁ ሰው የለም። ስታነቡ ግን ትኖሩታላችሁ ብቻችሁን። ይህ እንዳይሆን ግን ቀድማችሁ ማድረግ ያለባችሁን ወሳኝ ነገር እነግራችኋለሁ ማለት ነው። ይህን ቪዲዮ ላይክ እያደረጋችሁ ለሁሉም እንዲደርስ አድርጉት። ሰላም ሰላም፣ እንዴት ናችሁ የሀገሬ ልጆችን? ያለው እግዚአብሔር ይመስገን። እንግዲህ ዛሬ አንዲት እህታችን ላይ የተፈጸመው ነገር በጣም ስላሳዘነኝ ማንም ሰው ይህን ስህተት መስራት የለበትም ብዬ ስላሰብኩኝ የተሰማኝን ነገር ይዤ ወደ እናንተ መጥቻለሁ ማለት ነው። እንደዚሁም ደግሞ ማድረግ የሌለባችሁ ነገር እናንተም ደግሞ መቼም ብዙ ነገር ተምራችኋል ከስደት። ግን አዳዲስ የሆናችሁ በተለይ ምንም ደግሞ ሰዎች ወደውኛል ይወዱኛል እዚህ ቤት በጣም ብዙ ጊዜ ተቀምጫለሁ ብላችሁ ሀሳባችሁን የጣላችሁና ደሞዛችሁን እነሱ ጋር እያጠራቀማችሁ በብዙ ነገር ምክንያት እኮ ነው የምታጠራቅሙት። አንደኛ ወይ ቸግሮናል፣ ወይ ደሞዝ አልተቀበልንም፣ ቆይ ጠብቁኝ፣ ወይም ደግሞ ደሞዛችሁን ሰጥተዋችሁ እንደገና ይበደሯችኋል ከእናንተ ማለት ነው። በብዙ ምክንያት ብቻ ገንዘባችሁ እነሱ ጋር የሆነ ልጆች ፕሊዝ ተጠንቀቁ። ፕሊዝ ነው የምላችሁ። ያለ ምንም ደግሞ ስንት አመት ሙሉ የሰራችበት ቤት አንጠልጥለው ከወረወሯት በኋላ ብዙም ሳትቆይ ነው ያበደችው ማለት ነው። ማንም ከጎኑ አልቆመላትም። ይሄ እንዳይሆን ምንድነው ማድረግ ያለባችሁ? አንደኛ ነገር ልንገራችሁ። ከዚህም በፊት ነግሬያችኋለሁ። እኔ ከዚህም በፊት ደሞዝን በተመለከተ ነግሬያችሁ የተወሰነ ነገር የራሴ ጓደኞቼ እዚህ ጎረቤት ነን። ሁለት ቢልብናዬ ነው የሚለየን፣ ሁለት ህንፃ ማለት ነው። አብረነን ሀዲቃችን ይሄ በነገራችን የኛ ሀዲቃ ነው እና ሁልጊዜ ማታ ማታ እዚህ ነው የምናመሸው። ብዙ ልጆች አሉ እዚህ መተን የምንሰበሰብ፣ በዓል ሲሆን አብረን እናሳልፋለን። የሆነች ፕሮግራም እናረጋለን፣ ሻይ ቡና ኦንላይን እንደዚህ ከኦርደር አድርገን ማለት ነው። በዓልም ሲሆን እንደዚህ አንድ ሀገር ልጆች እናከብራለን እና በጣም ነው የምንቀራረብ። እያንዳንዱ ነገር እናወራለን። ሁለቱም አንድ ላይ ነው የሚሰሩት። አንደኛዋ 4 አመት ነው የሰራችው እዚህ ቤት፣ ሌላኛዋ ደግሞ 1 አመቷ ነው። ያጎቷ ልጅ ናት አምጥታት። ይቺ 4 አመት የሰራችው ወደ ሀገሯ ልትሄድ ትንሽ ጊዜ ነው የቀራት። ባለፈው ፋሲካ ልትገባ ነበር። አሁን ያለፈው ፋሲካ ማለት ነው ልትገባ እቃዋን ካርጎ አድርጋ ምን ብላ ጨርሳ ድንገት እነሱ ጋር የ4 ወር ደሞዝ ነበራቸው። ሁለቱም የ4 ወር። ለምን ሴትዮዋና ሰውየው መካከል ትንሽ ያለመጣጣም ነበረ። በፊትም የቆየ ነው። ሰውየው ቤት አልነበረም። ኦልሬዲ ከሌላ ቦታ መጥቶ ታሪኩ ረጅም ስለሆነ ዝባዝንኪው አልነግራችሁም። እሱን መጣ፣ ተቀላቀለ፣ መኖር ተጀመረ። እንደገና ግጭት ተፈጠረ። በዚህም በቃ እነሱ ደሞዛቸውን ያው የቆየው ነኝ መቼም እምቢ ያሉንም በማለት ጸጥ ብሎ ይቀመጣሉ። ድንገት እንግዲህ ብጥብጥ ተነስቶ እሷም ትወጣለች ከቤት፣ ሰውየው ብቻ ይቀራል። እኛም እንግዲህ ሰውየው ብቻ ከቀረ ምን እናደርጋለን እንዳሉ ሰውየውም ልጆቹን ይዞ ሆቴል ይገባል። እነሱም ስራቸውን ለቀው ይወጣሉ። ከዛም በኋላ ይቺ ወደ ሀገሯ ልትገባ ትኬት ምናምን መቁረጥ ብቻ ነበር የቀራት። እቃዋን ካርጎ አድርጋ ጨርሳለች። ያችኛዋ ራሱ በጣም ታማሚ ናት። ጨጓራውን እያመማት ነው እዚያ ቤት የሰራችው ማለት ነው። ምን አደከማችሁ? የአራት ወር በአጠቃላይ የሆነ ሰራተኞች የ8 ወር ደሞዝ ነው ጥለው የወጡት እዚያ ቤት። የ8 ወር ደሞዝ ጠፉና እኔ ደግሞ ፀሐይ ምናምን ልጆች ስለማይወርዱ ብዙ ጊዜ አይወዱም እና አልፎ አልፎ ነው የማወርደው እና ለምንድን ነው እነዚህ ልጆች የጠፉ ስል እንደዚህ እኮ ተፈጠረ ሲሉ በጣም ነው ያዘንኩት። ሲጀመር አንድ ሰው ቤት ስትሰሩ ልንገራችሁ፣ የፈለገ አመት ኑሩ 10 አመት ኑሪ፣ አንቺ ነሽ 10 አመት ኖር ያለ ቆይቻለሁ ምናምን ብለሽ የምታስቢ ማለት ነው። እኔ ራሴ እዚህ ቤት የተቀመጥኩበት ቤት እኔ ብዙ አመት ቆይቻለሁ፣ በቃ እንደ ቤተሰብ ነኝ ብዬ አስባለሁ። ነገር ግን እያንዳንዱ ነገር ሲካሄድ ማለት ነው እኔ በቃ ሰራተኝነቴን የሚነግሩኝ በነገሮች ነው። የሚገርማችሁ ነገር የሆነ ግጭት ተፈጥሮ ምናምን እንኳን እኛ እኮ እንደ ልጆቻችን ነው የምናይሽ ነው የሚሉኝ። ግን የሆነ ነገር ሲፈጠር የሆነ ነገር ልጆቹ እንደዚህ ብለው ለምሳሌ ወሬ ሲያቃጥሩ የተለያየ ነገር በቃ ሰራተኝነቴን ቁልጭ አድርጎ እነሱ ከአንደበታቸው ሳይሆን በተግባራቸው ነው የማየው። ሞኝ እንዳትሆኑ
ሞኝ እንዳትሆኑ ሁላችሁ ማለት ነው። በተለይ ብዙ አመት ቆይቻለሁ፣ ሰዎቹ በጣም ጥሩ ሰዎች ናቸው ብላችሁ ምንም ችግር የለውም እናምናቸዋለን ብላችሁ ደሞዝ የምታጠራቅሙ፣ በነገራችን ላይ ከኛ በላይ ብር በጣም ይወዳሉ እነሱ ማለት ነው። ከኛ በላይ ነው የሚወዱት፣ አይቸግራቸውም። ግን ከኛ ከችግረኞቹ በላይ ለብር በጣም ይሳሳሉ። እና በተለይ ከ2 ወር በላይ በጣም ከታገሳችሁ 2 ወር ታገሱ። ከ2 ወር በላይ ደሞዛችሁ ካልተከፈላችሁ ምን ታደርጋላችሁ? እዚያ ቤት ተቀምጣችሁ ይቅርታ አድርጉልኝና ማለት ነው። ምን ታደርጋላችሁ? በቃ ውጡ፣ ሌላ ስራ ፈልጉ። በምንም ይሁን በምን ሁኔታ ቤተሰቦች ብዙ ነገር ማለት ትችላላችሁ። ብዙ ነገር ቤተሰቦች ችግረኛ ናቸው፣ ቤተሰቦች እንደዚህ ተፈጠረ፣ እንደዚህ ሆኖብኝ፣ በቃ ብር ፈልጋለሁ እያለቀሳችሁ በምንም ይሁን በምን ሁኔታ ደሞዛችሁ መቀበል አለባችሁ እንጂ 4 ዓመት 3 ዓመት እያስቀመጣችሁ ከዛም በኋላ በባዶ ሲያባረሯችሁ እንደዚህ ጭንቅላታችሁ እየነቀለ ማንም ከጎናችሁ አይቆምም። በነገራችን ላይ ማንም ቤተሰብ ራሱ እዚያ ኢትዮጵያ ስትሄዱ አናቃቸውም ነው የሚሉት። ከዚህ ፍታ እንደ ታሪክ አቅርቤላችኋለሁኝ። ይህ እህታችን እዚህ ሀገር ከመጣ 3 ዓመቷ ነው። ከሰውየው ጋር ግንኙነት ትጀምራለች። የድብቅ ግንኙነት ነው። አንድ ቀን ሴትዮዋ ስታውቅባት ከ3ኛ ፎቅ ላይ ገፈተረቻት። ያው ምንም ነገር የላቸውም፣ ስጦታ ይገዛላታል ምናምን በድብቅ ሴትዮዋ ሳታውቅ ማለት ነው። አንድ ቀን ግን አወቀች ሁሉን ነገር። ስታውቅ ትገፈተራታለች። አካሏ ጎሎ ሕክምናም እንዳታገኝ ወደ ሀገሯ ትልካታለች ማለት ነው። እዚያ ከሄደች በኋላ ሆስፒታል ገብታ አባቷ ጋር ሲደወል አባቷና ጓደኛው ይመጣሉ። ከመጡ በኋላ አባቴ አይቶኝ ያለችው ተኝታ፣ ልጅቱ ራሷ ናት ልጅቷ ታሪኳን የተናገረችው። እዚህ ማነው ስቴዲዮ የሚባል ላይ ማለት ነው። እንደውም እዩሃ ሚዲያ ላይ ራሱ ይሰራ ነበር ልጁ። እሱ ልጅ ነው ኢንተርቪው ያደረጋትና አባቴ ተኝቼ አየኝ፣ ከዛም በኋላ እኔ አላቃትም ብሎ 100 ብር ብቻ ጣውላው ላይ አስቀምጦልኝ ሄደ ብላ የተናገረችው ማለት ነው። እሷ ግን እያየችው ነው፣ መናገር አልችልም፣ ተኝታለች በጀርባዋ እና አያይ እቺ ልጅማ አላቃትም ብሎ እንደማልንቀሳቀስ ያውቅ 100 ብር አስቀምጦልኝ ሄደን ያለችው። የሁሉም ሰው ቤተሰብ አንድ ነው ማለት አይደለም፣ ሁሉም የተለያየ ነው። ነገር ግን መጠንቀቁ ማን ገደለ? ቤተሰቦቻችሁን ሌላ ችግር ላይ እንዳጥሉ፣ ራሳችሁን ሌላ ችግር ላይ እንዳጥሉ። በቃ 1 ወር ነጻ ሰራችሁ አይደል? 2 ወር ነጻ ሰራችሁ አይደል? ይበቃል። ከዛም በኋላ 3ኛ ወራችሁ ላይ ሌላ ስራ ፈልጋችሁ ውጡ ከዚያ ቤት። ደሞዝ መክፈል የማይችል በምንም ተአምር ይሁን። እናንተ እኮ ዋና የመጣችሁበት አላማ ብርና ብር ነው። እኔ ልንገራችሁ፣ እዚህ ቤት አሁን እኔ 1 ወር በነጻ ልሰራ እችላለሁ፣ ቀጣይ ወር ልሰራ እችላለሁ። 3ኛ ወር ግን አልደግምም፣ የፈለገብኝ ወዳቸው ማለት ነው። ምክንያቱም ብር ያስፈልገኛል። የተሰደድኩበት ዋና አላማ ብርና ብር ስለሆነ ያ ነገር ከጎደለ በቃ ለእኔ አልቀጥልም፣ እኔ በግሌ ማለት ነው። ሌሎቻችሁ ግን በምን አይነት ሂሳብ እያሰባችሁት እንደሆነ እኔ አላቅም፣ በምን አይነት ሂሳብ እንደምታስቡት እኔ እንጃ። እና ግን እወቁ፣ ሁላችሁም ልታውቁት የሚገባ ነገር የምሬ ነው ምላችሁ፣ እነሱ ከኛ በላይ ብር እንደሚወዱ ማወቅ አለባችሁ። የትኛውን ቤት 10 ዓመትም ተቀመጪ ከዚያ በላይም ተቀመጭ፣ ሰራተኝነትሽን ከረሳሽ ራስሽን የተበደልሽው ራስሽ ነሽ የተበደልሽው። ገባሽ? ሌላ ሰው ብታምኑ ሲጀመር ሰው አይታመንም። እንዴት ነው እነሱ በየደቂቃው በሰከንድ እንደ ስስት የሚለዋወጡ ሰዎችን በምን አይነት ሂሳብ እንደምታምኗቸው፣ በምን አይነት ሂሳብ ይህን ያህል ኃላፊነት እንደምሰጧቸው እኔ አላቅም። ዋናው ነገር ዛሬ ልላችሁ የፈለግኩት ነገር ምንድነው? የሀገሬ ልጆች፣ እኔ ከ1 ወር ወይ ከ2 ወር በኋላ በነጻ አትስሩ። ችግር ሊገጥማቸው ይችላል። የተለያየ ነገር፣ የሰው ልጅ ችግር የማይገጥመው ነገር የለም። ነገር ግን ይሄ ጊዜ በጣም በቂ ነው ለእነሱ ጊዜ ለመስጠት። ከዚህ በላይ ግን እነሱ ጋር ብር ብታጠራቅሙ ቢኖራቸው ራሱ ለመስጠት ያሳሳቸዋል። እና ጥንቃቄ አድርጉ። አይ እነሱን አምናቸዋለሁ፣ እነሱ ጋር ነው ብሬን ማስቀምጠው ምናምን የምትሉ ሰዎች ደግሞ ለሚደርስባችሁ ነገር ቀድማችሁ ተዘጋጁ ነው የምላችሁ። በድጋሚ እስከምንገናኝ ድረስ ሰላማችሁ ዘመቸ። ምን ለማለት እንደፈለኩ ተረድታችሁኛል ብዬ አስባለሁ። ብዙ ሰው እንደዚህ አታርጉ፣ እነሱ ጋር ብር አታጠራቅሙ ሲባል የሌላ የክፋት ምናምን ነው የሚመስላቸው። እኔ እንጂ አላቅም ምን እንደምላችሁ። ለማንኛውም በቻላችሁት መጠን ለመጠንቀቅ ሞክሩ ላለሁ። በድጋሚ እስከምንገናኝ ቻው።